እግዚአብሔር ሲወርድ የዘመናት ጥያቄ ይመለስ። እግዚአብሔር ሲወርድ ማይጸናችሁ ይከፈታል። እግዚአብሔር ሲወርድ ታሪካችሁ ይቀየራል። እግዚአብሔር ሲወርድ በዓለማችን ላይ ወንጌል በኃይልና በስልጣን ይሰበካል። ለዚህ ነው ሐዋርያ ጳውሎስ መርዝ ተነክቶ እባብቱ ምንም ያለው ነው እግዚአብሔር ስለወረደ ነው። የእግዚአብሔር ስምና ክብር ለዓለም ተገልጧል። የእግዚአብሔር ክብር የሆነው ብቸኛ ልጁ የናዝሬቱ ኢየሱስ ለዓለም ተገልጧል፣ ለጨለማ ተገልጧል። ኢሳይያስ ምዕራፍ 64 ቁጥር 1 እና 2 ሰማይን ቀደ ምን ነው ብትወርድ፣ ተራሮችም ምን ነው ብናወጡ፣ እሳት ጭራሮውን እንደሚያቃጥል እሳትም ውሃውን እንደሚያፈላ ስም ለጠላቶች ይገለጥ ዘንድ አሕዛብም በፊት ይንቀጠቀጡ ዘንድ ምን ነው ሰማይን ቀደ ብትወርድ ብሎ እዚህ ቦታ ላይ የእግዚአብሔር ሰው ለኛ የጻፈልን መልእክታል። በደንብ ስሙ። እግዚአብሔር ክብሩን ገልጦ እግዚአብሔር በጠላት ፊት፣ በጨለማ ፊት፣ በዓለም ፊት ጠላቶች እንዲያውቁ፣ ጨለማ እንዲያውቅ፣ ከተማው እንዲያውቅ፣ ሟርተኞች እንዲያውቁ እግዚአብሔርና አምላክ ሆይ ሰማይን ቀደ ብትወርድልኝ። እዚህ ቦታ ላይ ኢሳይያስ ሰማይን ቀደ ውረድ ይላል። ምን አይነት ጭንቅ ውስጥ እንዳለ እኛ አናውቅም። በምን አይነት ጥያቄ ውስጥ እንዳለ እኛ አናውቅም። ይሄ ብርቱ ጸሎት ነው። ነብዩ ኢሳይያስ እየጸለየ ያለው እግዚአብሔር ጣልቃ እንዲገባ አስቸኳይ፣ ሳይመሽ ሳይውል ሳይቆይ በአስቸኳይ እግዚአብሔር ጣልቃ እንዲገባ የሚያደርግ ጥያቄ ነው ነብዩ እየጠየቀ ያለው። ኃይለኛ ጥያቄ ነው። ኃይለኛ ጸሎት ነው። ኃይለኛ ትንቢታዊ አዋጅ ነው። በእስራኤላውያን ፊት ለፊት ቀይ ባህር ሲከፈል አይቷል። በምድረ በዳ ላይ መና ሲወርድ ያውቃሉ እስራኤላውያን። ፋሪዮን እና ሰረገላ መንኮራኩር በቀይ ባህር ላይ መቃብር ሲሆኑ አይቷል። አሁን ደግሞ በዘመኑ ላይ በአገልግሎቱ ላይ ነብዩ ሰማይን ቀደ ውረድ እያለ ሀገር አስቸጋሪ ነው። ዓለም አስቸጋሪ ነው። ጨለማ አስቸጋሪ ነው። ኑሮ አስቸጋሪ ሆኗል። አገልግሎት አስቸጋሪ ሆኗል። አሕዛቦች ያንተን ክብር፣ ያንተን ኃይል፣ አንተ መኖርህን ማየት አለባቸው። ጨለማው መቀጥቀጥ አለበት። እኔ ኃያል ነኝ የምል በዚህ ምድር ላይ፣ እኔ አንደኛ ነኝ የምል በዚህ ምድር ላይ ያንተን መኖርን እንዲያውቁ ምን ነው ሰማይን ቀደ ብትወርድልኝ እያለ የእግዚአብሔር ሰው እግዚአብሔርን በሩን እያንኳኳ እናያለን። ያ ብቻ አይደለም፣ ተራሮች እንዲናወጡ እንደሚባላ እሳት አስደናቂ ነገር እግዚአብሔር በሕይወት ላይ እንዲያደርግ እንደሚባላ እሳት ራሱን እግዚአብሔርን እንዲገልጥ ሰላም የምትፈልጉ፣ እረፍት የምትፈልጉ፣ ከእስራት ከሞት ከጠላት እግዚአብሔር አምላክ ለጠላቶቻችሁ እንዲታይ ከፈለጋችሁ ባላችሁበት ከተማ ላይ የእግዚአብሔር አሁን ዝም ብሎ ጭፈራ ነው እየታያል። አሁን የስቴጅ ዲኮር ላይት ነው የሚታየው። እውነተኛ የእግዚአብሔር ክብር እንደዛ አይደል። እውነተኛ የእግዚአብሔር ትክክለኛ እሳት ነው የምታየው። ትክክለኛ እሳት በማቴዎስ ወንጌል ምዕራፍ 3:16 ላይ እርሱ ሰማያትን ቀዶ ወረደ ይላል። ኢየሱስ። ይህ ጸሎት በአዲስ ኪዳን ፍጻሜን አግኝቷል። ይህ ጸሎት በነቢያቶች፣ በሐዋርያቶች፣ በእስራኤላውያን ዘንድ ፍጻሜ አግኝቷል። የእግዚአብሔር ስምና ክብር ለዓለም ተገልጧል። የእግዚአብሔር ክብር የሆነው ብቸኛ ልጁ የናዝሬቱ ኢየሱስ ለዓለም ተገልጧል። ለጨለማ ተገልጧል። ለሞት ተገልጧል። ለዘረኞች ተገልጧል። ለሃይማኖተኞች ተገልጧል።
የምንጾመው፣ የምንጠይቀው፣ የምናንኳኳው ልመናችን ከኔ ጋር የሚስማማ ካለ ዛሬ እኔም እግዚአብሔር በኢሳይያስ ዘመን እግዚአብሔር በነቢያቶች በሐዋርያቶች በአባቶቻችን ዘመን እግዚአብሔር ተገልጧል። ክብሩን እግዚአብሔር ገልጧል። ይሄን መልእክት የምትሰሙ የእግዚአብሔር ክብር የተጠማችሁ የእግዚአብሔርን ፊትን የምትፈልጉ የእግዚአብሔርን ግሎሪ ለማየት እንደ ሙሴ የምትፈልጉ በደንብ ስሙ። ዛሬም ጠላት ይበተናል። ሰማይን ቀዶ እግዚአብሔር ይወርዳል። በነገርሽ ላይ ይወርዳል። በጥያቄ ላይ ይወርዳል። በበሽታ ላይ ይወርዳል። በጨለማ ላይ ይወርዳል። አንደኛ እግዚአብሔር ሰማይን ቀዶ ሲወርድ ጠላት ይበተናል። መዘምረኛው ዳዊት እንደዚህ ይላል። አንደኛ ሳሙኤል ምዕራፍ 22 ቁጥር 10 እስከ 15 ሰማይን ዝቅዝቅ አደረገ ወረደም ፍላጻውም ላከ ይላል። በሟርተኞቻችሁ ላይ ፍላጻ ይላካል። መብረቅን ላከ አወካቸው ይላል። ፍላጻው ላከ በተናቸው። ዛሬ ጠላቶቻችሁ ይታወካሉ። እግዚአብሔር ሲወርድ የዘመናት ጥያቄ ይመለሳል። እግዚአብሔር ሲወርድ ማይጸናችሁ ይከፈታል። እግዚአብሔር ሲወርድ ታሪካችሁ ይቀየራል። እግዚአብሔር ሲወርድ በዓለማችን ላይ ወንጌል በኃይልና በስልጣን ይሰበካል። ለዚህ ነው ሐዋርያ ጳውሎስ መርዝ ተነክቶ እባብቱ ምንም ያለው ነው እግዚአብሔር ስለወረደ ነው። ነገር ሁሉ እግዚአብሔር አምላክ ለበጎ ይቀይራል። እግዚአብሔር ሰማይ ቀዶ ለናንተ ወርዶላችሁ ዛሬ ምሽት በኢየሱስ ክርስቶስ ኢን ጂሰስ ኔም አሜን።